ዘሪቱ ከበደ ያድናል ኢየሱስ ያድናል ያድናል ጌታዬ ያድናል ያድናል ብቻውን ያድናል ያድናል በህይወት ያኖራል ፋርፈና ባፍት ፍጥነት ይሄን ቪዲዮ ማታነሳ ከሆነ ፍርድ ቤት እገትራታለሁ edeshen baste boda social media rat argitani tote wantoota hedduutu marmaraa ture olii gad deddeebi'aa ture summaa hidhame walilal Dr. Beteli fi Zaritu Kabbede maaltu walitti fide ያድናል ብቻውን ያድናል Dr. Betel jechuun sub specialist gadameessa hospitaala Phaawulos keessa hojjettu jechuudha Zaritu jechuun immoo sirbituu artistii beekamtuu Itoophiyaa jechuun artistii beekamtuu artistii akka Itoophiyaatti beekamtuu fi jaallatamtuu Dr. Betelii fi Zaritu maaltu walitti fide አብረን በቆምንበት ነው ይሄ ቪዲዮ የተነሳውት እኔ ኦርቶዶክስ እምነት ተከታይ ነኝ በፍጥነት ይሄን ቪዲዮ ማታነሳ ከሆነ ፍርድ ቤት እገትራታለሁ ሰነሞደ Dr. Betel videoon sun adda lakkifamee booda videoon sun na hin laallatu ani hin barbaanne fedha kiyyaan ala gadhiifame videoon sun yeroo waraabamillee ani hin argine sun fedha kiyyaan aladha kanaafiyyuu videoon sun akkanaaf haqamu jette olii yennu dhiyeessiteetti jechuudha himatteetti jechuudha videoon sun guutummaatti anaanin ibsu ani osoo hin beekini osoo hin argini kaameraa yeroo waraabame hin argine waraabuunsaas hin argine kanaafuu naafaa haqamu jette አምላክ ተስማምተን በአንድ ኢየሱስ ግን ተግባብተን ተለያየ ከዛ በኋላ ግን አላገኘኋትም እንደው ታዲያ ዛሬ እንግዲህ በሷ ቪዲዮ ላይ እነዚህን ያንቺን ፎቶ ያንቺን ቪዲዮ እንዴት ተመለከትሽው እንግዲህ ለሚገርምህ ጓደኞቼ ናቸው እንግዲህ ከምንሰራበት መስሪያ ቤት ቁጭ ብዬ በቴሌግራም በግማሹ በፌስቡክ አንቺ ግን ነው እምነትሽን ቀይረሽ ያልነገርሽን ያሉ ቪዲዮን ላኩልኝ ጓደኞቼ ናቸው እንግዲህ ቀድመው ያዩ እነትሽን ቀይርሽ እንዴ አንቺ መቤቴን ካጂ ያሉ በጎን ሲያንጓጥጡኝ አላወኩም ከዛ በኋላ ነው በደረሰኝ ቪዲዮ ላይ ከፍቼ ሳይራሴን የሆነ ነገር ያየሁት እንደው ቪዲዮውን ስትመለከቺው እንደው ምን ተሰማሽ እንግዲህ አንቺ በጣም የደነገጥኩት የኦርቶዶክስ እምነት ተከታይ ነሽ በማትፈልጊው እምነት ውስጥ አንቺ ያልፈቀድሽው ያልፈለግሽው ቪዲዮ ተለቆ ስታይ እንደው ምን ተሰማሽ በጣም ያስደነገጠኝ ይሄ ማለት በቃ ፕራይቬሲ የራሱ የሆነ ነገር ሊደበቅልኝ ይገባል አይደል እንዴ እዛ ቦታ ላይ እኔ ያልኩት ታሪክ የለም እንጂ እኔ የመቤት አገልጋይ አንዲነሳ ምክንያት ሆነዋል ብዙ ሰዎችም እዛ ላይ ሐሳብ ሲሰጡ ነበርና ዛሬ ነገር ግሏል የዛሬ ትልቅ ወሬ ነበር ብዙ አድማጮችም የነሱ አይንና ጆሮ ስለሆነን የሆነ ነገር ሲፈጠር እኛ ጋር ይደውሉና አረ ምንድነው ይላሉ እኛም ደግሞ እንሄዳለን አረ ምንድነው እንላለን አረ ምንድነው እንላለን ህይወታችን ይሄው ነው እንደሚታወቀው ማለት ነውና ዛሬም የዛሬው ትኩሳት ከዘሪቱ ከበደ አዲስ ከለቀቀችው መዝሙር ጋር ይገናኛል በዚህ መዝሙር ላይ በተለይ ሊፍት ውስጥ ተገናኘን እናም ካሜራ መኖር አለ መኖሩን አላወኩም ግን ያ የተቀረጸውን በድብቅ የተቀረጸው ምስሌ በዚህ ኢየሱስ ያድናል ሚውዚክ ቪዲዮስ ተካተተብኝ የሚሉት ዶክተር ጽሁፋቸውን ተቃውሟቸውን ካሰሙት በኋላ እንግዲህ ነገሩ በጣም ተጋጋለ እኛም ጭቅጭቁን አየንና ወደ ዘሪቱ ደወል አደረግን ምንም እንኳን በድምጽ ቃለ መጠይቅ ለማድረግ ፍቃደኛ ባትሆንም ዘሪቱ በጉዳዩ ላይ ተወያየንበት ያለችንን ለመንገር ነው እንግዲህ የመጣ ነው እኛም ያንን ካየን በኋላ ዘሪቱ ጋር ደወልንና ረዘም ላሉ ደቂቃዎች አወራናት አይደለ በዚህ ጉዳይና እሷ ጥፋቴን አምናለሁ ብላለች ጥፋት ነው ግን ይሄንን ቪዲዮ ሲቀርጽ ከፈለፊት ካሜራ እንዳለ ያቃሉ የዛኔ መቃወም ይችላሉ ሁሉንም ሲቀርጻቸው በተደበቀ ካሜራ ሳይሆን በሚታይ ካሜራ ነው መቃወም ይችላሉ መብታቸው ነው ግን ደግሞ ማውጣቴ ልክ ላይሆን ይችላል መጀመሪያ የነሱን ሐሳብ እቀበላለሁ አስተካክላለሁ
እነዛን ሰዎች ተቃውሞ ያስነሱትን ሰዎች ከቪዲዮ ውስጥ አወጣለሁ ብላለች። አዎ እንግዲህ ዶክተር ቤተል ደረጀ በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የማህፀን ካንሰር ሰብ ስፔሻሊስት ናቸው። እሳቸው እንግዲህ ሊፍት ውስጥ ተገናኘንና የተወሰኑ የቃላት ልውውጥ ነበሩን። የቃላት ልውውጡ በመጽሐፍ ቅዱስ ዙሪያ ነው። እናም ካሜራ ይኑር አይኑር አላቅም። በኋላ ላይ ሰዎች እየደወሉ እንዴ ክሊፕ ጀመርሽ እንዴ አሉኝ። አይደለም እኔ እንግዲህ የምከተለው ሃይማኖት አለኝ። ከዛ አንፃር እዛ ክሊፕ ውስጥ መግባት ሳልፈልግ እንድገባ ሆንኩኝ። ለዚህም ፍቃድ አልተጠየቅኩም። ይህም ነውር ነው ብለው ነበር የጻፉት። ያን ተከትሎ እንግዲህ ዛሬ በሁለት ጎራ የተለያዩ ሐሳቦችን ሰዎች ሲለዋወጡ ነበረ። ዘሪቱም ያለችው አንድ ነገር ምንድነው የሚያውቁ መስሎ ነበር ነው። እንግዲህ እንደሷ አነጋገር ካሁን በፊት ሚውዚክ ቪዲዮ ስሰራ ያስፈቀድኩት አካል የለኝም ነው። በዚህም እንደዚህ አይነት ተቃውሞ የሚገጥመኝ አይመስለኝም ነበር ነበር። ይሄ ራሱን የቻለ ፕሮዳክሽን ነው። የአንድ መዝሙር ብዙ ሰው ህጋዊ በሆነ መንገድ ተሰርቶ ይወጣ ብዙ ሰው ሊመለከተው የሚችል መዝሙር ላይ ያለ ክሊፕ ነው እኮ እና ስታስበው አንድ ክሊፕ ሲሰራ እና እነዛ ሰዎች እዛ ውስጥ የሚገቡ ሰዎች ሳያውቁ ይገባሉ ብለህ አታስብም ዝም ብለህ። አሁን ዘሪቱ ጋርም ስንመጣ የተፈጠረው ነገር ይሄ ነው። እሷ ያወቁ መሰለኝ ነው የምትለው። ይሄንን ቪዲዮ ስሰራ ካሜራ ከፊት ለፊታቸው አለ ያወቁ መስሎኝ ነው። ግን እንደዛም ሆኖ መብት አላቸው። አሁንም ድረስ መብት አላቸው፣ የመጠየቅ መብት አላቸው። ጥፋቴንም አምኛለሁ ነው የሷ መልስ። እና እንግዲህ በቀጣይ የመጀመሪያ ስራ የሚሆነው ከቃለ መጠይቁ በኋላ ከኛ በኋላ እንግዲህ ሪካርድ አላደረግነውም እንጂ የኔን ሐሳብ እናንተ ተናገሩልኝ ብላለች። ከዚህ ቃለ መጠይቅ በኋላ ቀጥታ ስራ የሚሆነው ፍቃደኛ ያልሆኑትን ሰዎች ቪዲዮ ከዛ ላይ ማንሳት ነው ብላለች። ያንን አደርጋለሁ፣ ጥፋቴን አምናለሁ ብላለች። ስለዚህ እንግዲህ ማስተካከያ ያደርጋለሁ ነው። የብዙዎቻችሁ የዛሬ የቀን የፌስቡክ ፍጭት መልስ እንዳገኘ ተስፋ እናደርጋለን። በቀጣይ እንግዲህ ሌሎችም እንዲህ የምታዩቸውን ነገሮች ካሉ የምናጣራው ነገር መደወል ነው። እኛም ለማጣራት ዝግጁ ነን። በነገራችን ላይ ዘሪቱ በጉዳዩ ላይ አሁን ሰከን ብዬ ካሰብኩበት በኋላ ብዙ ጊዜ ግርግሮች ሲፈጠሩ መልስ አልሰጥም። በጋለ ነገር ላይ ሐሳብ አልሰጥም። ነገሮች ሲረጋጉ ግን መጣና ደግሞ ሌላ ሐሳቦች ካሉ ማስተናገድ እችላለሁ። አሁን ግን የመጀመሪያ ስራዬ ቅሬታ ያሳደርኩባቸውን ሰዎች ይቅርታ ጠይቄ ነገሩን ማስተካከል ነው የሚል ምላሽ ግን ሰታናለች። ዱር ክሊፕዋን አደዳይሮን ወጀ ቪዲዮዋን አደዳይሮን ወጀ ነማ ጋፈደም ቤኩ ኤየመስ ጋፈደም ቤኩ ሰናፍ ጀቻለ ቪዲዮ ከነለ አከኑማን ከነላክሴ ቪዲዮ ሰነ ገለክሱን ከየደው ጎረተው ደንዳ ሰናፍ ዲፈመን ጋፈዳ ጀቴቲ ጀቹዳ ዘሪቱ እኮ ኢየሱስ ዘፈን ይወዳል ያለች ሴት ናት። እውነቱ ከእግዚአብሔር ቃል ውጪ የትም የለም። የእግዚአብሔር ቃል እስካሁን እንዳስተማረኝ ደግሞ ኢየሱስ ሙዚቃ አይጠላም። ሰዎች ደስ እንዲላቸው ይፈልጋል። ሰዎች አስቆዛሚ አይደለም ኢየሱስ። ባይዘው ዋንቱ ተደው ከነት ቢፉ ቀም ኢሼን ከዲሼን ጀት ሙዚቃ ሂንጅብ ጀት ማኔ ስርበ ኒጃለታ እንጀ